የሄኖክ ወንድሙን ኢንተርቪው ትላንት አይቼው ነበር። እስቲ እናውራበት። ክሪስቶፈር ኖላን የሆነ ጊዜ ታናገረውን አንድ ጊዜ እኔ ደግሞ ከፊልም ቲቸር ጋር የተከራከርንበት ወይም ዲስከስ ያደረግንበትን ቶፒክ አስታውሶኛል። መጀመሪያ ያው 3 አመት መሆኑን እንዳቅ ነው ያደረገኝ። እኔ ለመጀመሪያ ጊዜ በሰይፉ ራሱ ቪዲዮ ፕሌይ የተደረገው በቴሌቪዥን የኔ ፊት ያን ጊዜ ነውና ብዙ ሰዎች ሰይፉ ላይ አየነ ሲሉኝ ምንድነው የምታወሩት እኔ የትም አልሄድኩም ብዬ ለካስ ሰይፉ ይሄን ቪዲዮ ፕሌይ አድርጎት ነበር 3 years ago ይሄን ሐሳብ ባሰበሰዓት እና how far he has come ሄኖክ ፊቱ ላይ ማየት ይችላልላችሁ። ፕሮሰሱን ደግሞ በቪዲዮ በቲክቶክም ኤቭሪ ፕሮሰስ ሼር ያያረገ ነበር፣ ግን ኢሞሽኑን በቪዲዮዎቹ አናይም ነበር ኤክሰፕት አሁን መጨረሻ ቀረጻው ላይ። ትላንት ኢንተርቪው ላይ ግን ሲነግራችሁ ያ ፔንፉል ፕሮሰስ እንዴት ከባድ እንደነበረ፣ አንድ ሰው ለጥበብ ምን ያህል ሳክሪፋይስ መክፈል እንደሚፈልግ አክቹአሊ አርቱን ሲፈልገው የሚከፍለው ሳክሪፋይስ እና ቤዚካሊ ደግሞ አርቱን ሳይሆን የራሱን ኑሮ ማደላደል ሲፈልግ የሚሰራውን ስራ ልዩነት ማየት ትችላላችሁ ብዬ አስባለሁ። ይሄም ክሪስቶፈር ኖላን ከተናገረው ጋር ያልኳችሁ ይሄን ነው። ክሪስቶፈር ኖላን ከተናገራቸው በጣም መወዳቸው ንግግሮች አንዱ ፊልም እኔ መጥፎ ይሁን አይሁን አይ ዶንት ኬር አለ። ፊልም ሰሪዎቹ ግን መልፋታቸውን ማየት ፈልጋለሁ። ኢንቴንሽን ቢሃይንድ ዘ ስቶሪ ቢሃይንድ ዘ ወርክ ኢንቴንሽን እንዳለው ልፋት እንዳለው ማየት ፈልጋለሁ ነው ያለው እና አይ ቲንክ ኦን ሰም ሌቭል ይሄን አቺቭ አርጋሃል ብዬ አምናለሁ። ምክንያቱም የኛ ፊልም ስራዎችን ብዙ ጊዜ ሰዎች አፕሪሺየት እንዳያረጉ የሚያደርገው አብዛኞቹ ከጀርባቸው ልፋታቸው ስለማይታይ ነው። ከጀርባቸው ያለውን ሳክሪፋይስ ስለማይታይ ነው። አንዳንዴ እኔም ስለ ኢትዮጵያ ፊልሞች መተቸት መናገር አልፈልግም ኦር ደግሞ harsh መሆንም አልፈልግም for the sake of መተቸት። ምክንያቱም የኢትዮጵያ ፊልም ሜከሮች አንደኛው ሜንሊ ያው ሄኒም ተናግሮታል ብር የሚያሳልፉት ከዛ ደግሞ ብዙ የሶሳይቲ ነገሮች አሉ ያንን ፈንድ አድርጎ የሚመጡበት መንገድ። ስለዚህ እነዛ መንገዶች ላይክ እኛ ፋይናል ፕሮዳክቱን አይተን በ5 ደቂቃ እንትን ይሄማ አይረባም ማለት ለኛ ቀላል ነው፣ ግን ፊልም ሜከሩ የሚያሳልፈውን ውጣ ውረድ ኦን ሰም ሌቭል አፕሪሺየት ማድረግ አለብን። ኤቭሪ ፊልም በመናይ ሰዓት ልፋቱ አሁን ክሪስቶፈር ኖላን አለምላችሁ እሱ ነው ከስራው በጀርባ ያለው ልፋት ፊልሙ ማሳየት ሲችል አፕሪሺየት ማድረግ አለብን። አንዳንድ ጊዜ ሰዎች የሚሰሩትን ስራ አይታችሁ እኮ ልፋት ሳይኖረው ዝም ብለው ቁጭ ብለው እንደሰሩት ያስታውቃልና የኢትዮጵያ ሲኒማን አንዳንዴ የጎዳው እነዚህ ስራዎች መብዛታቸው እንጂ ስቲል ለአርቱና ለስራው የሚጨነቁና ኔትወርክም ሆነ ኦፖርቹኒቲም ሆነ ብርም ሆነ አጣው ብዙ የተቸገሩ ሰዎች በሄኖክ ወንድሙ ሌቭል እንኳን ያለ ሰው ምን ያህል እንደተቸገረ አይተናል። ሶ ያ ነገር አስተምሮኛል። በተሌላኛው ደግሞ የተናገረው ነገር ነው። ምክንያቱም ቤዚካሊ ሄኒ የሆነው ሳክሪፊሻል ላምብ ነው። እሱ የመጀመሪያውን ነገር አረገ እንጂ እሱ እንደውም ኢንተርቪው ላይ ያለው ምንድነው ከዚህ በኋላ ሌላ ፊልም ሜከር ይሄን ነገር ማድረግ ቢፈልግ እንኳን እኔን እንደምሳሌ መጠቀም ይችላል፣ ለሌላው አትሊስት አቅልያለሁ ለኔ ባይሆን እንኳን ብሏልና which is a great lesson። ምክንያቱም እሱ ካለበት ስታተስ ምናምን አንፃር ቀለል ያለ ስሎፕ የምትሉትን አይነት ስራ መስራት ይችል ነበር፣ ግን ለስቶሪው ካለው ኬር አንፃርና ደግሞ ለአርቱ ካለው ፍቅር አንፃር የከፈለው ሳክሪፋይስ ነውና ፊልሙንም ስናይ ይሄን ሳክሪፋይስ ፊት ለፊት የምናየው ነገር ነው። አንድ ፊልም ቲቸር ጋር ትንሽም ያከራከረን ይሄ ፖይንት ነው። ፊልም ቲቸሩ ምን ያስባል ቢሃይንድ ዘ ሲን ያለው ፋክት ለኔ ማተር አያደርግም። አንድም ፊልም ስዳኝ ፊት ለፊት ያለው ነገር ብቻ ነው ዊዚን ዘ ፊልም ረን ታይም ውስጥ ያለው ነው ብሎ ያምን ነበር። እኔ ደግሞ ማምነው አንዳንድ ፊልሞች ማተር የሚያደርግባቸው ሞመንቶች አሉ። በተለይ ኢትዮጵያ ሲኒማ ላይ ላሉ ፊልም ሰሪዎች እንደዚህ አይነት ስትራግሎች ፓርት ኦፍ ዴር ዴይሊ ፕሮሰስ ስለሆነ ያንን ኮንሲደር አርገን ፊልምን ጀጅ ማናረክ ከሆነ ቤዚካሊ ለማጣጣል ምናይ ከሆነ አርቱንም እንዳያድግ እናረጋዋለን። ሰዎችም አፕሪሺየት ማድረግ ከሆነ ምን አገባኝ አይነት ስሜት ውስጥ እንዲገቡ ምናረግ ይመስለኛል። ኤኒዌይስ እሱን ኮንሲደር እንድታረጉ ነው። በተለይ የኢትዮጵያ ፊልሞችን ስታዩ እሱን ኮንሲደር አርጉ። ይሄ ፍሬውን ከንክርዳዱ ለመለየት የምትጠቀሙበትን እንትን አትሊስት ለስላሳ አርጉት ማለት ነው። ከዛ ባለፈ ግን ሄኒ ኮንግራትስ አይ ቲንክ ቢግ ስቴፕ ነው። ሶ ቀኑ ደርሶ ደግሞ ስራህን ለማየት ያብቃን። ቢግ ፋን። ሰላሙን